ዓመት? 5 ዓመት። በጡት ማስያዣ የት አስደገምክባት? ተቃጠልኩ። ጡት ችግር ያለበት ሰው ማን ነው? የስ ሊቫ ሲያብሮኮሞሽ ቀደም ነካውሽ። እስቲ ያልሞተን በይ ናና እንዴት ወደዚህ መጣሽ? እኔ ካሁን በፊት የጓደኛዬ ባል እዚህ መጥቶ ድኖ ነበረ። ከምን ከብዙ ነገር እሺ። እና በዛ ሂጂ አለኝ መጣሁ። ኦኬ። ጡትሽ ምን ሆነ? ይወጋኛል። መድኃኒት ወስዳለሁ ግን አይተወኝም። 2 ወር አካባቢ ሆኖታል ከጀመረኝ። እብጠት አለው? እብጠት የለውም ግን በዚህ በኩል በጀርባ ይወጋኛል፣ በፊት ለፊትም ይወጋኛል። በጣም ከባድ ፔን አለው። አዎ። ሐኪም ቤት ይተውሻለው ወይስ ምንድነው የምልሽ? ይሄ መድኃኒት ውጠሽ ካልተወሽ ኤክስሬ ትነሻለሽ አለ። ችግር አለበት። ነይ ሊቫ ሲያብሮኮሞሽ ሙሳፔ እዛች ጋር ሆኜ ይችላል። ዛሬ የምታዩዋቸውን ግብጽ አታዩዋቸው። እት ተለበል ሶስት ጊዜ ባህር ነው። ስንት ዓመት? 5 ዓመት። በጡት ማስያዣ የት አስደገምክባት? ተቃጠልኩ። ከልጆቿ ላይ ልገላት። ካንሰር። ስንት ጊዜ ሆኗል? 2 ወር። አስቀመጥክባት? በጡት ማስያዣ የት አስደገምክባት? አዲስ ዓለም። ከዛ ጡት ማስያዣውን እንዴት አሰረች? አደረገችው። አውቀናለሁ። የእሷን በረከት በላው። በልተሃል? የባሏን በረከት ይዣለሁ። ስንት ዓመት ነው ከእሷ ጋር ስትከታተል የኖርከው? ስንት ዓመት? 5 ዓመት። 5 ዓመት ሙሉ። አሁን ብለ በካንሰር ልትገላት አዲስ ዓለም ሊቫቲያላሴ አሁን በል ሕይወቷን፣ ዘመኗን፣ ጤንነቷን፣ ልጆቿን፣ ባለቤቷን፣ ትዳሯን፣ ጡቷን በካንሰር በሽታ እንዲቆረጥ በጡት ማስያዣ ላይ ያስደገምኩባት ደጋግሜ ብዙ ቀን ሕይወቷ ላይ መርዜን ምልክቴን ያስቀመጥኩባት ይዤ 7 ጊዜ በኃይል ጮኬ 8ኛ ከውስጧ የካንሰርን በሽታ ይዤ ወደ ሲኦል ላልመለስ እሄዳለሁ። በኃይል አሁን 7 ጊዜ በኃይል ተባልኩ።